ዘንድሮ ኦማን ማለት ነው ዝናቡ ከባድ ነው። እንደምታዩት ባህር ወርዷል። ከየት እንደመጣ አናውቅም፣ ግን ሰፈሩን ሁሉ ውሃ ወርሶ ነው እየመጣ ነው። እኔ እንጃ ጭንቅታ ገብቶናል። እንዴት ናችሁ? ሰላም ጤና ይስጥልን። ውድና የተከበራችሁ የአይሻ ቤተሰቦች እንዴት አላችሁ? ደህና ናችሁ ወይ? አረ ባህር ወሰደ ትላላችሁ። ጌታ ይሄ በራችን ነው፣ ገና እየመጣ ነው። ከየት እንደሚመጣ አናውቅም። ሰው ነው ግራ ገብቶታል። ዝናቡ ይሄን አክል የለም እንደምታዩት። ማታ ግን ሲዘንብ ነበረ፣ ግን ይሄን አክል ከባድ ዝናብ እኔ እንጃ ከየት እንደሚመጣ ምን ይሁን አናውቅም። እንደምታዩት እንደ ወንዝ እየሄደ ነው። በጌታ ስም በጣም ያስፈራል እውነት። እኔ ሰው ወገን ለሚፈራው ነገር እኛ ጋርም የደረሰ እንደያልኩ ነው። እውነት በጣም ፈርቻለሁ። ብታይ ማለት ነው ሰራዊቱ አይቶ ጠዋት ነበረ እንትን የሆነ ማለት ነው። ይሄ እንግዲህ በራችን ነው እንደምታዩት። ይሄ የልጆች በር ነው። እንግዲህ በዚህ መልኩ ባህር ከየት እንደሚመጣ ግራ ገብቶናል። እዚህ ጋር አሁን እኔን እንዳይወጣኝ ብቻ ፈርቻለሁ። ጌታ በኢየሱስ እኔ ራሴ እየዋኘሁት ነው ማለት ነው። ከየት እንደሚመጣ አላወቅንም። ምን ተሰብሮ ይሁን ምን ተፈጥሮ ይሁን አላወቅንም። ግን በጣም ኃይለኛ እንትን ያለ እንደምታዩት አስፋልት ሁሉ የለም፣ ውሃ በውሃ እና በጣም የሚገርም ወይኔ ቁጣያች እግሬ ራሱ የሚያሰምጠው ነገር በጣም ከባድ እንጃ ከየት እንደሚመጣ